ወይ ምን እየተሳደብኩ መሐመድ እንደዚህ ነው የምንኮራፋው። መሐመድ ስንኮራፋ አሁን ምን መረጃ አለ? ሰምተሃል? እሺ መረጃ ብሰጥህሳ መሐመድ መገለጽ ሲመጣለት እንደሚያንኮራፋ መረጃ ብሰጥህ እስቲ አሳየኝ። መሐመድ መገለጽ ሲመጣ እንደዚህ ነው የሚያንኮራፋው በልበትም ቦታ በቁርአን በመጽሐፍ ቅዱስም እስቲ አሳይ። በእጅ ካልጻፍኩ በስተቀር በመጽሐፍ ቅዱስ እስቲ አሳይ። ተጀመረ እኮ በዚህ ውስጥ ያሉት እኮ ሙስሊም ናቸው። ሙስሊም አይገቡም። አንተ ክብር ስለሌለ ከአንተ ጋር እኮ ገብቶ ማንም የሚያወራ ሰው የለም። መልካም ወደ ጥያቄያችን እንለፍ። ወደ ጥያቄያችን ሳይሆን መረጃ አመጣለሁ ብሏል። እፎይ ነው ማን መረጃ አመጣለሁ ያለ? መሐመድ ነብያችን ሰለላሁ ዐለይሂ ወሰለም የተከበሩት የዓለም ብርሃን ይንኮራፋሉ፣ መንፈስ ሲመጣ ይንኮራፋሉ ያለበትን ቦታ መረጃ ያምጣ። አሁን እየጠበቁለት ነው። ክፈትለት ይላል። ምንም መታመጣ ምንም የሌላ ውሸት አውዝ ብለን ይከፈትላል። ችግር የለውም። እሺ አዎ ሙይ ታረክ ቸል ጠብቅ። እስቲ ክፈት። ካመጣው ለምንድን ነው የምታደርገው ግን? ችግር የለም አሳየኝ። እኔ ችግር የለም አሳየኝ። ካመጣው ምን ታደርጋለህ? ካመጣኝ ኦርቶዶክስ ነው አለ ዛሬ። መልካም ልብ በሉ። መሐመድ መገለጽ ሲመጣለት እንደ ግመል እንደሚያንኮራፋ ካመጣውኝ ኦርቶዶክስ ይሆናል። ይሄ ወንድማችን አዎ እስቲ አሳየኝ። ድገመው እስቲ። ቆይ ቄዶ ከእሱ ጋር እንጨርስ። መሐመድ መገለጽ ሲመጣለት እንደ ግመል እንደሚያንኮራፋ ካመጣውኝ ምን ትሆናለህ? ኦርቶዶክስ ይሆናል አሉ። አስረግጬ ነው የምነግርህ። የሌላ ውሸትን የምትቀባጥረው ሁሌ ለመሆኑ ትልቅ ሰው ነህ። ውሸትን የምትናገረው ስድብ ነው። ከስድብ ውጪ ምንም የምታውቅ ነገር የለም። አንተ ፎን እያልኩ አለ። ኦርቶዶክስን ሃይማኖት አይደለም በነገራችን ላይ። ወይ አንዴ ተረጋጋ። ቡሃሪ 1789 አንዴ ክፈትልን፣ ወይንም ከከፈትከው አሳየንሽ። ስልክ አትደውሉ፣ ስልክ የምትደውሉ ረፉ። ኦኬ ትንሽ ብዥታ አለው እኔ ጋር። አረብኛ ይሆንልህ ወንድማችን ነው። እንግሊዝኛውን እናንብብልህ። በአረብኛው ማሳየን ችግር የለም። ችግር እሺ። ትንሽ ብዥታ አለው። ካሜራን ጥረገው ክርስቲያን አሳየኝ። አሁንም እኮ እየጠበኩልህ ነው። ምንም ያሳየህ ነገር ምንም መረጃ ያሳየህ ነገር የለም። ማይ ፍሬንድ ነብዩ አዲስ እንደተወለደ ጥጃ መጣስ ነበር። ይሄንን ታውቃለህ? ከአንቺ ጋር አይደለም እያወራሁ ያለሁት። አንቺንም ስድብ ነው የሚያስተምሩት ቤተክርስቲያን ውስጥ ልትሳደቢ ነው። ችግር የለም። አዲስ እንደተወለደ ጥጃ ያቃስት ነበር ብሎ ሚለን ኢብኑ ከቲር ነው። አልሲራ ነበውያ ፔጅ 307 ላይ ኢብኑ ከቲር አዲስ እንደተወለደ ጥጃ ያቃስት ነበር ነብዩ መገለጥ ሲቀበል ይላል። ነገር አታዞሪ። ነብያችን ሰለላሁ ዐለይሂ ወሰለም የሚያቀርፉበትን እስቲ አሳያለሁ ብለዋል። አታቀሳስሪ፣ አታቃይሪ። ይሄው ተከ ከስሊ ውጪ ምንም የምታውቁት የለም። ኦርቶዶክስ ሆኖ ማሜ ባካችሁ አልጆ ደንጎር ስኖር የሚለውን አሳየው አንዴ መልስለት። ስኖር የሚለውን አንዴ እቺን ተርጉመልን አንብብና። አንኮራፋም ብሎናል ነብዩ። ምንድን ነው የሚለው? የግመል ማንኮራፋት እንደዚህ ነው። ታሰባችሁ ግመል እንዴት እንደሚያንኮራፋ ማን ተርጉመውና እናሰማለን። ግመል እንዴት እንደሚያንኮራፋ አሁን እኮ ያሰማው ድምጽ ግን ከይቅርታ ጋር የግመል አይደለም የፍየል እኮ ነው። የግመልን እኔን አሰማችሁ ትፈልጋችሁ? አይገርም? የግመል እንጂ የፍየል አይደለም። እንደዛ ያንኮራፋ እና ነብዩ እንደዚህ ነበረ ላይ መገለጽ ሲወድለት ልክ እንደዚህ ነበረ። ሐዲሱ የሚያስቀምጠው ልክ እንደ ገመል ሲል እንደዚህ ነው። እንደዚህ አይነት ድምጽ ያሰማ ነበረ። ማሚ አንብበው ማሚ አንብብ። ወጣ እንዴ? ልቀይር ብል እስልምና የውሸት ሃይማኖት ነው ወይስ የተሳሳተ ሃይማኖት ነው ብዬ ባምን፣ ኦርቶዶክስ ወይስ ክርስትና ትክክለኛ ሃይማኖት ነው ብዬ ባምንበት ምን ማረጋገጫ አለኝ? ለምሳሌ እኔ ወደዛ የምመጣበት መንገድ እና እሱን እስኪ ያስረዳኝ። ኦኬ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 አንዴ ክፈተው። ትክክል ለመሆኑ ምንድን ነው ማረጋገጫችን? እኛ እንደዚህ ይላል መጽሐፋችን፣ በእርሱ የሚያምን ሁሉ
የዘላለም ሕይወትን እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷልና። ዓለም አንድ እንዲጠፋ አይፈልግም እግዚአብሔር። ምን ዋስትና አለ? እሱን አምነን አንድ ሰው እንዲጠፋ እግዚአብሔር ፈቃዱ አይደለም፣ ፍላጎቱ አይደለም። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። ክርስቶስ ወደ ዓለም ሲመጣ በዓለም ሊፈርድ ሳይሆን እንዲድኑ ነው። ከፈሩ በእርሱ በሚያምን አይፈረድበትም፣ ካመን አይፈረድብንም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። ካላመነ ፍርድ ውስጥ ነው ያለው። ካመነ ግን አይፈረድበትም። ይህ ዋስትናችን ነው። ዮሐንስ ወንጌል ምዕራፍ 11 ቁጥር 5 ክፈተው። ምንድን ነው ዋስትናችን? ክርስቶስን ስንይዝ ምን ይለናል ክርስቶስ? ቁጥር 5 ኢየሱስም ትንሣኤና ሕይወት እኔ ነኝ አለ። ትንሣኤና ሕይወት እኔ ነኝ። ማንም ፍጡር ተነስቶ እኔ ትንሣኤና ሕይወት ነኝ ሊል አይችልም። ሕይወታችን ራሱ የተሰጠንን። የሚያምንብኝ ቢሞት እንኳን ሕያው ነው አለ። የሚያምንብኝ ቢሞት እንኳን ሕያው ይሆናል። ሞት አይደለም። በእኔ አምናችሁ ብትሞቱ እንኳን ሕያው ትሆናላችሁ፣ ትነሳላችሁ። ሕያው የሆነም የሚያምንብኝ ሁሉ ለዘላለም አይሞትም። ይህንን ታምኛለሽ አላት። እርሷም አዎ ጌታ ሆይ አንተ ወደ ዓለም የሚመጣው ክርስቶስ የእግዚአብሔር ልጅ እንደሆንክ እኔ አምናለሁ አለችው። ስለዚህ በክርስቶስ የሚያምን ዘላለም ሕይወት አለው። ዮሐንስ ወንጌል ምዕራፍ 6 ቁጥር 40 እንደ ክፈተው። ልጅን አይቶ በእርሱ የሚያምን ሁሉ አንድ አይደለም። ልጁን አይቶ ወልድን አይቶ ኢየሱስን አይቶ ልጅን አይቶ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ እንጂ የአባቴ ፍቃድ ይሄ ነው፣ እኔም በመጨረሻ ቀን አስነሳዋለሁ። ያ ፍቃድ ምንድን ነው? ወልድን አይተ ማመን፣ እርሱም ያስነሳሃል የዘላለም ሕይወት። ጀምር ነው ይበቃል። ጀምር። ስለዚህ እሱ ምንድን ነው? የዘላለምን ሕይወት የሚሰጥ ነው። እሱን አይተን ከመጣን ክርስቶስን ብለን ከመጣን የዘላለም ሕይወት አለን ማለት ነው። የዘላለም ሕይወት ካለን ደግሞ ምን እንፈልጋለን ከዚህ በላይ? እሱ ምን ስለሰጠን? ትንሣኤ ሕይወትን ስለሰጠን፣ ዘላለማዊ ሕይወትን ስለሰጠን፣ ሞትን ሽሮ ትንሣኤን ስለሰጠን። ሞት በአንድ ሰው በኩል ገባ አይደል? በአዳም በኩል። ትንሣኤ ሕይወት ደግሞ በክርስቶስ ሆነ ማለት ነው። ስለዚህ በሱ ካመንን ምን አንሆንም ማለት ነው? አናፍርም ማለት ነው። ሕይወትን ስለሰጠን ቤቢ ክርስቲያን ምትለዋለህ? ነቢዩላህ ኢሳ ኢየሱስ ክርስቶስ ማለት ነው። እኛ በአሁንም ከትውልዳችን አንጻር እንደተማርነው በትንሹም ቢሆን እንዳወቅኑና እንደተማርነው ከሆነ ነቢይ እንደሆነ ነው ማረጋገጫችን። እና በእናንተ ዘንዳ ደግሞ ጌታ ብላችሁ ተቀበላችሁት፣ በእኛ ደግሞ እንደ ውስጣችን እንደሚያውቀው ነቢይ ሆኖ ተልኮ እንደመጣ ነው የምናውቀው። እሱ ጋር ደግሞ ምንድነው ልዩነቱ? የትጓን የተሳሳቱት የሚለውን ነገር ንገረኝ። ያ መጽሐፍ ቅዱስ እንግዲህ በግልጽ ክርስቶስ የጌትነቱን አምላክነቱን ይናገራል። ነገር ግን ክርስቶስ የመጣውም በስጋ የተገለጠ አምላክ ነው። ያ በስጋ የተገለጠው አምላክ በስጋ የተገለጠው ቃል ወይም ወልድ በስጋ ሲገለጥ የተገለጠበት ምክንያት ለእኛ ለሰዎች ቤዛ ሊሆነን እንደሆነ እግሩ ስር ቁጭ ብለው የተማሩ ማቴዎስ ወንጌል ምዕራፍ 10 አንዴ ክፈትልኝ ቁጥር 1 የጻፉልን ነገር አለ። የዓይኑ እማኞች በጆሮ የሰሙት ቁጥር 1 ላይ 12ቱ ደቀ መዛሙርት መርቱ ወደ እርሱ ጠርቶ እንዲህ አላቸው፣ እንዲያወጡ በርኩሳን መናፍስት ላይ ደዌያንን፣ ሕሙማንን ሁሉ እንዲፈውሱ ስልጣን ሰጣቸው። ይህንን ስልጣን መስጠት የሚችል ፈጣሪ ብቻ ነው። አጋንንትን እንዲያወጡ ስልጣን የሰጣቸው ማነው? ክርስቶስ። የ12ቱም ስም ሐዋርያት ስም ይህ ነው። የመጀመሪያው ጴጥሮስ የተባለው ስምዖን፣ ወንድሙ እንድርያስ፣ የዘብዴዎስ ልጅ ያዕቆብ፣ ወንድሙም ዮሐንስ፣ ፊልጶስም፣ በርተሎሜዎስም፣ ቶማስም፣ ቀራጩ ማቴዎስም፣ የእልፌዎስ ልጅ ያዕቆብም፣ ታዲዮስም የተባለው ልብድዮስ፣ ቀናናዊም ስምዖን፣ ዳግማዊ፣ እንደዚህ እያለ እነኚህ ናቸው። እነኚህ ሐዋርያቶቹ ስም ነው። ከነኚህ ውስጥ ለምሳሌ ዮሐንስ ወንጌል ምዕራፍ 20 ቁጥር 28 እንደዚህ አካባቢ ላይ አንዴ ክፈትልኝ። ደቀ መዛሙርቶቹ ምን አሉ ስለ ክርስቶስ? እነኚህ የሾማቸው ስልጣን የሰጣቸው ምን አሉ?
ክርስቶስን ማን ብለው ጠሩት? ምን ብለው ጠሩት? ቶማስም እንደዚህ አለ። ቁጥር 28 ላይ ቶማስም ጌታዬ አምላኬ ብሎ መለሰለት። ማንን? ክርስቶስን። እንደተወጋ እንደተቸነከረ ሲያሳየው ሲነካው ከመቃብር ሲነሳ ጌታዬ አምላኬ ብሎ ጠራው። ከ600 ዓመት በኋላ የመጣው መሐመድ ግን ኖ ጌታም አይደለም አምላክም አይደለም አለ። የሾማቸው ስልጣን የሰጣቸው ደቀ መዛሙርቶቹ ግን ጌታዬ አምላኬ አሉት። ዮሐንስ ወንጌል ምዕራፍ 13 ቁጥር 13ና እንዲክፈተው ዮሐንስ ቅድም እንዳየው ደቀ መዛሙርቱ የነበረው ምን ብሎ ጻፈልን? ክርስቶስ ምን ብሏል አለ። እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝና መልካም ትላላችሁ። እንግዲህ እኔ ጌታና መምህር ስሆን ምን ጌታና መምህር ስሆን እግራችሁን ካጠብኩ እናንተ እንዲሁ ደግሞ እርስ በርሳችሁ ታደርጉ ዘንድ እግራችሁን ትታጠቡ ዘንድ ይገባችኋል ብሎ ትእዛዝ ሰጣቸው ማለት ነው። ምን እኔ ጌታና መምህራችሁ ስሆን ብሎ እንዳስተማረ ዮሐንስ ጻፈልን። ከ600 ዓመት በኋላ የመጣው ግን ኖ ጌታ አይደለም ማለት ነው። ይህ አስቸጋሪ ነው የሚሆነው። ዮሐንስ ወንጌል ምዕራፍ 10 ቁጥር 31 እንዲክፈተው ዮሐንስ ምን ብሎ ጻፈልን? እኔና አብ አንድ ነን አለን። ኖ አላህና ኢሳ አንድ አይደሉ፣ የተለያዩ ኢሳ ፍጡር ብቻ ነው ነቢይ ብቻ ነው ቢለን አንቀበልም። ኦኬ ዮሐንስ ወንጌል ምዕራፍ 2 ቁጥር 17 እና እንክፈትልኝ። ደቀ መዛሙርቱንም የቤት ቅናት ከፍ አድርገው ኢየሱስም የቤተ መቅደስ ክርስቲያኖች ማተሳደቡ አዳምጡ። መጀመሪያ ኮመንት ዝም ብላችሁ አትስጡ። አንዴ አዳምጡ። ኢየሱስ ምን አላቸው? ይህን ቤተ መቅደስ አፈርሱት በሶስተኛው ቀን አነሳለሁ አላቸው። ኢየሱስ መልሶ ይህን ቤተ መቅደስ አፈርሱት በሶስተኛ ቀንም አነሳዋለሁ አላቸው። ከፍ አድርገው ግደሉኝ፣ ስቀሉኝ፣ ግን እነሳለሁ አላቸው። ለምንድን ነው ይህንን ያደረገው? ለምንድን ነው ይህንን ያላቸው? ማቴዎስ ወንጌል ምዕራፍ 20 ቁጥር 28 እና እንክፈተው። እሺ ግን ጌታችሁ እንዴት ለምሳሌ ጌታ ሆኖ እንዴት በሰዎች ሊገደል ቻለ? በፍጡራን በራሱ በፈጠራቸው እንዴት ሊገደል ቻለ? መልካም እመጣለሁ። እሺ እንዴት ይቻላል? እሺ ገላትያን አንዴ ክፈትልኝ። እሺ ገላትያ ምዕራፍ 3 ቁጥር 14 እንዴ በፍጡር እንትን ሊል ቻለ? ኖ ዝቅ አድርገው እስኪ ዝቅ አድርገው። ቁጥር 13 በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን። አስቀድሞ ልክ እርግማን ነበረ። ምን የሚል እርግማን? ዘፍጥረት ምዕራፍ 3 ላይ ቁጥር 15 ላይ በአንተና በሴቲቱ በዘርና በዘሯ መካከል ጠላትነትን አደርጋለሁ፣ እሱ ራስን ይቀጠቅጣል፣ አንተ ሰኮናውን ትቀጠቅጣለህ፣ እርሱ ተብሎ እርግማን መጥቶ ነበረ። አዳም ደግሞ ዘፍጥረት ምዕራፍ 3 ቁጥር 19 አካባቢ ላይ ኃጢአት ስላደረገ አፈር ነህና ወደ አፈር ትገባለህ ተብሎ ተረግሞ ነበረ። ሮሜ ምዕራፍ 3 እና ሮሜ ምዕራፍ 5 ላይ ደግሞ ከቁጥር 7 ጀምሮ እስከ 12 በአዳም በኩል ምን መጣብን ይላል? ሞት መጣ።